ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ጋር አልሐምዱሊላህ። እና በተረፈ እንዴት ናችሁ? ስራ፣ ጤና፣ አፍያ ሁሉ አማን ነው ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን። እንዴት ነው ነገሩ? አራስ የሚባል ሽታ አለ? ምንም የለም፣ ወፍ የለም። ዛሬ ማለት የፈለኩት ምንድን ነው፣ አሁን ልቤ በቃ ተነስቷል። ወደ ስደት እያለኝ ነው። ኢትዮጵያ ያገባችሁ ታውቃላችሁ፣ ኑሮ በጣም በጣም ተወዷልና ለመቀመጥ አይመችም። ስራ ካላችሁ እየሰራችሁ መቀመጥ ትችላላችሁ። ስራ ከሌላችሁ ግን ይከብዳል። በአጭሩ ይከብዳል ነው የሚለው። ሰብስክራይብ ያደረጋችሁኝ ጓደኞቼ መዳማችሁ ሁለተኛ ወይም ሶስተኛ ሸቃላ ከፈለገች እኔ ጋር ጠቀስ አድርጉ። ቁጥሬን አስቀምጣለሁ፣ ደውሉልኝ፣ አበረታቱኝ። እንዲሄድ አበረታቱኝ፣ ውጭ ሀገር እንዲሄድ አበረታቱኝ። አላህ በሰላም ሰጥቶኛል። ሰርቼ መኖር ይፈልጋሉ። ያው ታውቃላችሁ ይዘን የመጣነው ብር አይቀመጥም፣ ይሄዳል። ስለዚህ መውጣት አለብኝ። ሳቁስ ሳቅ ነው። መውጣት መሰደድ አለብኝ፣ ግድ ነው። ወስኛለሁ። ፓስፖርት ሳያልቅ አንድ ላት ብዬ ሄጄ እመጣለሁ። ልጆቼን ድሮ የምትይዘው እናቴና እህቶቼ ያሉ እና መዳሞቻችሁ ከፈለጉ እስቲ ጠቀስ አድርጉልኝ። አሁን በቃ መሄድ አላማ ነው አለብኝ። ለምን ስራ ከሌለ እዚህ ከባድ ነው። ኑሮም እየወደደ እያስቸገረ ነው። ምንም ነገር የሚቀንስ ነገር የለም፣ እየጨመረ ነው ያለው። ኢትዮጵያ ያመጣችሁ ተመልሳችሁ የሄዳችሁ ታውቃላችሁ። ተመልሳችሁ የሄዳችሁ መታችሁ አይታችሁ የሄዳችሁ ታውቃላችሁ። መኖር ከባድ ነው። ኑሮ በጣም እየተወደደ ነው። ለምን እንደሆነ ባላውቅም እኔ እንጃ። በቃ ምስኪን እንዴት ሆኖ እንደሚቀመጥ ከዚህ በኋላ አላህ ሙስተዓን እና ፓስፖርት ሳያልቅ መሄድ ፈልጌያለሁ። ፓስፖርት 3 አመት ሆኗል። 2 አመት ብቻ ነው ቀረ። 2 አመት ሳውዲ አረቢያ ሰራሁ። 1 አመት እዚህ መጥቼ ቆየው። 3 አመት ነው፣ 2 ከምናምን ነው ቀረ። 2 በሉት እና ስለዚህ መሄድ ፈለኩ። አግዙኝ እላችኋለሁ። ብስሚላህ ከእጅ ወደቀ። ዱባይም ሆነ ሳውዲ አረቢያም ሆነ ከሁለቱ አንድ ነው የምፈልገው። እኔ ዱባይ ሄጄ አላውቅም፣ ግን ሳኡዲ ቢሆን ደስ ይለኛል። ሳኡዲ ቢሄድ ደስ ይለኛል። እኔ የምወደው ሀገር ሳኡዲ ነው። አንደኛ ሳኡዲ ነው፣ ሁለተኛ ቤሩት ነው። ግን ቤሩት በዚህ ሰዓት ምንዛሬው ባላውቅም ሳኡዲ ቢሄድ ደስ ይለኛል። ምርጫዬ ሳኡዲ ነው እና የቻላችሁ ሁላችሁም እስቲ መዳሞቻችሁ ከፈለጉ እኔ ሬዲ ነኝ፣ አግዙኝ። አላህ በሰላም ሰጥቶኛል እላችኋለሁ። መሄድ ግድ ነው። ወድጄ ሳይሆን ተገድጄ። ለመቀመጥ ራሱ ይከብዳል ኢትዮጵያ ላይ። ኧረ ቢስሚላህ ከኢትዮጵያ ኑሮ የሳውዲ እስር ቤት ይሻላል መሰለ ሲሉ ነው የሚሰማው። ታስሬ አላውቅም፣ ግን ሲሉ እሰማለሁ። ኧረ ከባድ ነው። ኢትዮጵያ ላይ መኖር ከባድ ነው። ስራ ካላችሁ ዘና ብላችሁ ትኖራላችሁ። ስራ ከሌለ ግን ምንም ፋታ የለም። በቃ እንትናችሁ ጭንቅ በቃ ነፍሲያችሁ ምንም እርጋታ
አታገኝም። ጭንቅ ይላል። ስለዚህ መሄድ እፈልጋለሁ። ወድጄም ሳይሆን በኢትዮጵያ ኑሮ ተገድጄ ነው የሚሄደው። ስለዚህ መዳሞቻቸው ከፈለጉ እስቲ በውስጥ መስመር ግቡልኝ፣ ቁጥሬን አስቀምጣለሁ እላችኋለሁ። ቪዲዮን ለማንኛውም ላይክ አድርጉ። ሄደንም ቀረንም ለእናንተ የሚጠቅም ነገር የለም፣ ለራሴ ነው የሚጠቅመኝ። ግን መሄዱን እኔ መርጫለሁ። ኢትዮጵያ ላይ ከሚቀመጥ ስደተኛ ሆኜ እየሰራው ቢቀመጥ ይሻላል። በጣም ከባድ እኮ ነው ኢትዮጵያ ላይ ኑሮ በጣም ተወዷል። እየተወደደም ነው ያለው፣ እየጨመረ ነው እንጂ እየቀነሰ አይደለም። ስለዚህ እንደዚህ ሆነና ስለዚህ በዛ መጀመሪያ ምን ልጅ ፍለጋ ነው መጣሁት እንጂ አስተካክዬ እንትን ሆኜ አይደለም። የአላህ ረህመት ገደብ የለም እላችኋለሁ። የቻላችሁትን ሁሉ አድርጉልኝ። እንገናኛለን ውድ ቤተሰቦች። መሄዴ አይቀርም፣ በቃ አይቀርም። ለምን ኑሮ ስለሚከብድ አይቀርም እላችኋለሁ። ባይ ባይ። ቪዲዮን ላይክ አድርጉ። ቁጥሬን አስቀምጣለሁ። መልእክት አስቀምጡ በዋትስአፕ በቴሌግራም እንደዚህ አስቀምጡልኝ እላችኋለሁ። በሰላም ስለሰጠኝ አልሐምዱሊላህ ረብል ዓለሚን። ሌላው ቀስ በቀስ ይደርሳል። አላህ በሰላም ከሰጠኝ ቀላል ነው፣ ሌላ ነገር ቀላል ነው። ባይ ባይ። ወዳችኋለሁ። ለአላህ ብዬ ነው የሚወዳችሁ።